ሰላም የተወደዳችሁ እንደምን ቆያችሁ? እግዚአብሔር አምላካችን የተባረከ ይሁን። ባለፈው ሳምንት ከጆሽ ጋር አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 4 እስከ 9 ላይ ቅዱሳንን በረከት ዙሪያ ላይ በጥልቀት ስንነጋገር ነበር። ሁለት ሳምንት ኦልሞስት ፈጅቶብናል። የመጀመሪያው ሳምንት ላይ ባለፈው በጸጋው ትላንትና ያገኘ ነው በሚለው ላይ ከደህንነት አንጻር ጋር አነሳን። ከዛ ባለፈው ሳምንት ላይ ደግሞ ጸጋው አሁን ያደረገንን ነገር በሚሉት ላይ የተለያዩ ሀሳቦችን አንስተናል። እሱን ሪቪው ጆሽ አንተ ተሰጠንና ዛሬ ደግሞ ጸጋው ነጋችን ላይ ያደረገውን ደግሞ ዛሬ የምንካፈል ይሆናል። ምን ነበር የተነጋገርነው በባለፈው? ጸጋው ትላንትና በእኛ ህይወት የሰራው ትንሽ ለማስታወስ የባለፈውን ሳምንት ትንሽ ስንከልሰው በክርስቶስ ኢየሱስ በማመናችን በጸጋው በኩል የተካፈልነውን ሶስት ነገሮች ሜን የሆኑ ነገሮች ሜንሽን በማድረግ ነው ቁጥር 5 የሚጀምረው ለማንበብ ያህል። ምክንያቱም በማናቸውም ይኸውም በንግግር ሁሉ በእውቀትም ሁሉ በእርሱ በልጸጋችኋል ይላል። ስለዚህ ሶስት ነገሮችን ነበር ያነሳነው። በንግግር ሁሉ በእውቀትም ሁሉ ደግሞ በመጸጋው ደግሞ የበለጸግን ወይም ያገኘነው ነገር አለ። ፓኬጅ ውስጥ ነው፣ የጸጋ ፓኬጅ ውስጥ እነዚህ ሁሉ ነገሮች አሉ። ስለዚህ በንግግር ሁሉ የሚል ነበረ። እንደውም ስለ ወንጌል እያነሳን ነበረ። ብዙ ሰዎች ወንጌል ለመስበክ ምናምን ዕለት ዴይሊ አክቲቪቲያቸው ላይ ለመክተት ይፈራሉ። ቢኮዝ ከጥቅስ አንጻር ያስቡታል፣ ከብዙ ዝግጅት አንጻር ያስቡታል። እና በንግግር ራሱ ጸጋው ዴይሊ ወንጌል እንድንገልጥ ጸጋው ራሱ ብቁ አድርጎናል የሚል ነበረ። በእውቀትም ደግሞ ሁሉ የሚለው ሁሉን እናውቃለን ሳይሆን ሁሉን የሚያውቀው እግዚአብሔር ነው። ግን ሁሉን ሳይሆን ስለ ወንጌል ግን እጃችን ላይ ስላለው ስለ ድነታችን፣ ስለ ክርስቶስ ግን ስለ መጽሐፍ ቅዱስ ግን እናውቃለን የሚለው ነበረ። ጸጋ ደግሞ ኢንዲቪጁዋሊ ቤተክርስቲያንን ሊያንጽ እግዚአብሔር ለአካሉ ጥቅም እያንዳንዳችን ውስጥ እንደየአቅማችን ጸጋ ሰጥቷል። ስለዚህ በዛ ጸጋ ደግሞ አካሉን መጥቀም ከዛ በኋላ ቤተክርስቲያንን እኛንም ማነጽ ተገቢ ነው ወይም ትክክል ነው ብለን ነበር ያቆምነው ነበር። ቴንክ ዩ ሶ ማች። በቃል ሁሉ ስለ ክርስቶስ ለመናገር አቅም አለን በጸጋው ምክንያት። በእውቀትም ሁሉ ስለ ወንጌል ሁሉ ተገልጦልናል። በስጦታ ሁሉ ደግሞ እያንዳንዱ ሰው የጸጋ ስጦታ አለው። ሶስተኛው ዛሬ የመጨረሻ የምናነሳው ምንድን ነው? ጸጋው ያመጣልን ከምዕራፍ 1 ከቁጥር 7 እስከ 9 ያለውን ሀሳብ ነው። ላንብበው። እንደዚህ የጌታችን ኢየሱስ ክርስቶስ መገለጥ ስትጠባበቁ አንድ የጸጋ ስጦታ እንኳን አይጎድልባችሁም። እርሱም ደግሞ በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜ ድረስ ያጸናችኋል። ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው ብሎ ይጨርሳል። በጣም ደስ ይላል። ትላንትና ጸጋው ምን አደረገን? 15 ቀን በፊት ያነሳ ነው። ጸጋው አዳነን፣ ጤነኛ አደረገን። ከዳንም በኋላ አሁን ምን እያደረገን ነው? ቅድም ሪቪው የሰጠን በእውቀት ሁሉ በቃል ሁሉ በስጦታ ሁሉ ባለጸጋ ተደርጋችኋል። መቼ? አሁን። እሺ የጸጋ ነገር ሲባል ይሄ ጸጋ ደግሞ እስከ ፍጻሜው ደግሞ ያጸናችኋል። በተለይ ቁጥር 8 መጨረሻ ላይ እስከ ፍጻሜ ድረስ ያጸናችኋል ይላል። አየኸው፣ ክርስትና ያስጀመረን እግዚአብሔር፣ የሚያቆየን እግዚአብሔር፣ የሚያስጨርሰን እግዚአብሔር፣ የሰው እጅ የሌለበት። እንደዚህ አይነት መዝሙር አለ የዳንኤል አምደ ሚካኤል። የሰው እጅ የሌለበት ነው። ነጥቆ አወጣን ከዛ ከሞት ሰፈር። አሁን ደግሞ ባለጸጋ አደረገን በእውቀት ሁሉ በቃል ሁሉ በስጦታ ሁሉ። ከዛ ነገ ደግሞ ለፍጻሜው በተለይ ለንጥቀቱ ለራፕቸር ድንገት በቃ እንደዚህም ቀረጻ ሊሆነን እኮ ንጥቀት ሊሆን ይችላል። ልብሳችን ቀርቶ ድራይቭ እያረክ የሆነ ነገር ቀርቶ ስራ ቦታ ወክ እያደረገ ለዛን ቀን ያኛው ግሬስ ያዳነን ይጠብቀናል። ለምጽአቱ ያነጻናል፣ ይጠብቀናል፣ ያጸናናል። እዚህ ስር አንድ ሁለት ቃላትን ብናይ ደስ ይለኛል። አንደኛ ስትጠባበቁ የሚል ቃል አለ። የግሪኩ ቃል ወደ እንግሊዝኛ ካመጣ ነው አንቲሲፔሽን and also activity ይላል። ይሄ በሚገርም ሽርጉድ መጠበቅ ማለት ዝም ብሎ መጠበቅ ሳይሆን ይሄ እንዴት ነው? አጎትህ ከአሜሪካ ቅዳሜ ይመጣል ሲባል that week is crazy። ቤት ይጸዳል፣ ዕቃው ይወጣል፣ የተሻለ ቀለም ይቀባል። ማይታጠብ ማይጸዳ ማይጣል የለም። ዶሮ ይሰራል፣ በግ ይታረዳል፣ ስጋው ክትፎ፣ ቡናው ድፎ፣ ቀጤማው ተጎዝጉዞ በቃ ተወኝ ቤቱ የሚሆነው። የዓመት በዓል ልብስ ይወጣል። የማይኮን ነገር የለም። መጠባበቅ የሚለው ነው። በሚገርም አክቲቭ በሆነ አንቲሲፔሽን ነው የምጠብቀው። በቃ ሽር ጉድ እያልክ ይሄ ቆሻሻ ከቤት ጸድቶ ከአሜሪካ የሚመጣው አጎትየው እንደሚጠበቀው
ያ ሙሽራው ኢየሱስ ስለሚመጣ ማያስፈልግ ቆሻሻ ሁሉ ወጥቶ ከንቱ ሐሳብ፣ ከንቱ ንግግር፣ ከንቱ ልምምድ ተጠርጎ ወጥቶ ሙሽሪት ፏ አይደል የምትለው ቤተክርስቲያን ሙሽሪት አይደለች? በቃ ፏ ብላ በቢጃማ የምትጠብቅ ሙሽራ አለች እንዴ? ተዝረክርካ ካን ኢማጂን በቃ የሆነ እየተዘመረ ምናምን ሙሽራ አጅበ እየመጣ ድራዋን ለብሳ ግቢ ውስጥ አይሆንም። ሰው መጠባበቅ የሚለው በቃ ጸጋ የበዛለ ሰው ባይዘው እንደዚህ ነው። የሚገርም ዝግጅት ውስጥ ሆኖ ነው የሚጠብቀው። ያጸዳዋል፣ ያስተካክለዋል፣ ይቀያይረዋል፣ ይወለውለዋል። ዝርክርክ ላይፍ ያለው ሰው ምጽአት የሚጠብቅ አይደለም። በቃ ሴት በነገራችን ላይ ምጽአቱን ያወራል እንጂ ምጽአቱን የሚጠብቅ ላይፍ ያለው ሰው በጣም ውስን ነው። በጣም ውስን ሰው ስንጠባበቅ የሚለኝ ነው። በቃ ሽር ጉድ ብለህ ሊመጣ ነው ጌታዬ። አጉል የሆኑ አታችመንቶችና ጊዜን፣ ዘመኔን፣ ወንድነቴን፣ ሴትነቴን፣ እውቀቴን፣ ታይሜን የሚወስደኝ ነገር ውስጥ አልሆነም። እኔ ሊመጣ ነው፣ ሽር ጉድ ላይ ነኝ። አይ ዶንት ሃቭ ታይም፣ ለዛ ጊዜ የለኝም። መገለጥ የምትል ቃል አለች። አሁን ስንጠባበቅ የምትለዋል መገለጥ የሚለው ይሄ በራእይ በምናምን አይደለም፣ በፊዚካል አይን ነው የምናየው። በአየር ላይ ልንቀበለው እንሄዳለን። በራእይ አይደለም፣ በሚታይ መልኩ ነው የሚገለጠው። በመንፈስ ሳይሆን በሚገርም ግርማ፣ በሚገርም ክብር ሁሉ እያዩት የይሁዳ አንበሳ በግልጽ ነው የሚገለጠው እንጂ አሁን ጌታን በራእይ ያየሁት እንደሚሉት አይደለም። እኛም እንጠቃለን፣ እሱ ደግሞ ቤተክርስቲያን ሊቀበላት ሀፎ ይመጣል። አየር ላይ ነው የምንቀበለው ሁላችን እያየን። ስለዚህ ለዛ ቀን ማን ነው የሚያበቃል? እዛ ጋር ያዳነን ጸጋ፣ የዘላለም ቤቱ የሰጠን ጸጋ፣ ከዛ ሁሉ ምስቅልቅሎ ስቦ ያወጣ ጸጋ አሁን ቤት ውስጥ በእውቀትም በጸጋም ቅድም ሰመሪ የሰጠን አስጠብቆ መጨረሻ ላይ ለዛች ለምጽአቷ ቀን ለንጥቀቷ ሽር ጉድ ብለን እንድንጠብቅ ጸጋው ብቁ ያደርገናል፣ ይጠብቀናል። ጋራንቲያችን። ሜቢ ከመጠበቅ ጋር የምጨምረው ነገር ካለ በጣም ያወራህ አንድ ነገር በጣም እያሰብኩ ነበር እና ጸጋው እንደ ሞግዚት ሆኗል። ተቀበለ በክርስቶስ በኢየሱስ ክርስቶስ በማመን ጸጋው ከተቀበለን ከተረከበን በኋላ የሆነ ሰዓት ላይ እንዴት የለቀቀ ጉዳይ አይደለም። በቃ አሁን እናንተ የምትቀጥሉበት ነው። እናንተ አሁን ከዚህ በኋላ እንዴት ነው ምናልባት ገጠር አካባቢ ላይ እየተሄደ አሁን እኔ በዚህ በኩል ነው መንገድ የሚሄደው የሚለው መሪው፣ እኔ በዚህ ነው የሚሄደው አንተ ደግሞ ቀጥል አይደለም። ጸጋው አሁንም ተንከባክቦ በእውቀትም ከዛ በንግግርም እንደገና ደግሞ በጸጋ ስጦቶችም አሁንም እያበለጸገ አሁንም ደግሞ እስከ መጨረሻው ድረስ ኢየሱስ ክርስቶስ እስከሚመጣበት ወይም እኛ እስከምንሄድ ድረስ የሚያበቃ ሞግዚት ሆኗል ማለት ነው። እሺ፣ ስለ ጸጋው ክብር። አሜን አሜን። መደገፍ በቃ በዚህ ጸጋ ላይ አየሁ። ክርስትና ወደኛ ሲመጣ ነው የሚከብደው። ባለፈው እያልን ነበር፣ እጅ ሲል ነው ነገርየው። እጅ ከገባበት የሰው እጅ ካለበት ብዙ የሚባል በቃ እንደገፍ፣ እንታመን። ለምንድን ነው መጽሐፉን የምንጠብቀው? ኢገርሊ ለምን እንጠብቃለን? የተወሰኑ ሀሳቦች እናንሳ። ኢየሱስ ያለ ልክ ከፍ ብሎ ሲከብር የምናይበት ቀን ያንቀል መቼም በቃ ቅድም እንዳልነው የሰርግ ቀን ማለት አይደገምም። ሙሽራው ወይ ሙሽሪት የመጨረሻቸውን ተውበው የምናየው ያን ቀን፣ የእኛ ሙሽራ የመጨረሻ ተውቦ የምናይበት ቀን። ራዕይ ምዕራፍ 5 ቁጥር 12። መቼም መጽሐፍ ቅዱስ ታላቅ ሲል ለእኛ በሚገባን ቃል ነው እንጂ ከዛም በላይ ነው። ራዕይ ምዕራፍ 5 ቁጥር 12። በታላቅም ድምፅ የታረደው በግ ኃይልና ባለጠግነት፣ ጥበብን፣ ብርታትም፣ ክብርም፣ ምስጋናም በረከትም ሊቀበል ይገባዋል አሉ። ምን አይነት ኳየር ምን አይነት ወርሺፕ እንደሚሆን በቃል የሚገለጽ አይደለም። የምድር መሰረት እስኪናወጥ ዙፋን እስኪናወጥ ኢሳይያስ በራእይ አይቷል። ፊገራቲቭ ነው፣ ራእይ ነው። ዙፋን እስከሚናወጥ ነው ቅዱስ 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 የሚል የሰሙ አላፋት የሆነ ድምፅ፣ በታላቅ ድምፅ የታረደው በግ ኃይል፣ ባለጠግነት፣ ጥበብ፣ ብርታት፣ ክብር፣ ምስጋና ይገባዋል አሉ። ምዕራፍ 4 ቁጥር 11።
ምዕራፍ 4 ቁጥር 11 24ቱም ሽማግሌ በዙፋኑ ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ የጌታችን የአምላካችን ሆይ አንተ ሁሉም ፈጥረሃልና ስለ ፈቃድም ሆነዋልና ተፈጥረውማልና ክብር፣ ውዳሴ፣ ኃይልም ልትቀበል ይገባሃል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ። ለምን እንደው መጽሐፉን የምጠብቀው ሙሽሬ ያለ ልክ ከፍ ሲል የማይበት ቀን ነው። ኢየሱስ ያለ ልክ ሲከብር የማይበት ቀን፣ ያለ ከቃል በላይ ሲደምቅ የማይበት ቀን ነው። የሁላችንም ጉጉት እሱ ነው። አንተ በምድር ላይ የምትወደው ሰው ቀኑን ማየት እንደምትፈልግ የጌታችን ያለ ልክ ከፍ ሲል የምናይበት ቀን ነው። ለምን እንደው መጽሐፉን የምጠብቀው ኢየሱስ ያለ ልክ ሲከብር፣ ሁላችን ዝቅ ብለን እሱ ከፍ ብሎ እኩል በአንድ ድምፅ ምስጋናም ክብርም ኃይልም ልትቀበል ይገባል። ከኔ ማጅን ዓለም ውስጥ ያለ ቋንቋ ሁሉ ተሰብስቦ እልፍ አላፍ መልአክ የሁሉ ህዝብ አንድ ላይ ሆኖ በአንድ ላይ ይገባል ብለው የሚያከብሩት ቀን ነው። ስለዚህ መጽሐፉን በጣም የምጓጓው በጣም የምጓጓበት ቀን። ሁለተኛ አይዶ ነው የምትለው ነገር ካለ ግን እኔ አይዶ ነው ኤክሳይትድ ከሚያደርጉኝ ቀኖች ብቸኛ እንዴት ነው የመኖርን ተስፋ ማስበው በዚህ አንጻር በዚህ መስኮት ነው ኤግዚስተንስን ማስበው እና አይ ዊሽ እንዴት ነው ሐዋርያ ሥራን እያጠናሁት ነገር ነውና ዴይሊ የሚለው ነገር ኢቭን በዛ ጊዜ በዛ መከራ በዛ መበተን ውስጥ ሆነው ራሱ ዴይሊ እግዚአብሔር ነገ ይመጣል ዛሬ ይመጣል በሚል ቱኒንግ ውስጥ ስለሆነ ነው። ይሄ እንዴት ነው ዛሬ የሚደርስባችሁ ኢቨን ፖል የሚለው እንደዛ አይደለ እንደ ሙሉ ደስታ ቁጠሩት የሚለው ነገ የተሻለ ነው አይደለም፣ ነገ ጌታ ይመጣል። ብዙ ጊዜ አሁን ቅድም ራሱ እያለን አልነበረ ይሄ ነገ ይሳካል፣ ነገ ቤት፣ ነገ መኪና ታገኛለህ አይደለም ለክርስቲያን መጽናኛው ነገ ጌታ ይመጣል። ነገ ያዳነ ጌታ የጸጋው ባለቤት ይመጣል። አሜን። ዋታዳይ መቼም ምን አይነት ቀንን ምን አይነት ሰዓት ምን አይነት ሰከንድ ምን አይነት ግልብጥብጡ የሚሆንበት ጊዜ ነው። ዋው። ሁለተኛ ያለ ልክ ደግሞ ሰይጣን ሲቀጣ የምናይበት ቀን ዋቀኑ ደስ የሚል ቀን ደስ የሚል ቀን ራዕይ ምዕራፍ 19 ቁጥር 20 ራዕይ ምዕራፍ 19 ቁጥር 20 ለምንድነው መጽሐፉን የምጠብቀው? ጌታ ያለ ልክ ከፍ ይላል። ለምንድነው መጽሐፉን የምጠብቀው? ሰይጣን በልኩ ይቀጣል። እንደዚህ ይላል፣ አውሬውም ተያዘ፣ በእርሱም ፊት ተአምራትን እያደረገ የአውሬውን ምልክት የተቀበሉትን ለምስሉም የሰገዱትን ያሳተ ሐሰተኛው ነቢይ ከእርሱ ጋር አብሮ ተያዘ። ሁለቱም ጩኸናውጣ ወደ ምድረ በዳ ወደ ጥልቁ ሳይሆን ለመጨረሻ ጊዜ ሁለቱም በሕይወት ሳሉ በዲን ወደሚቃጠል ወደ እሳት ባህር ተጣሉ። ይሄ ራሱ ዋተደይ በቃ መንግስተ ሰማይን አንዱ አንቲሲፔት ማድረጉ ምጓጓም እንደሆነ ታውቃለህ። ኃጢአት የሌለበት ከተማ ነው። ከእግዚአብሔር ጋር ዊዛውት ኤኒ ሊሚቴሽን አክሰስ አለኝ። ግን ከተማው ራሱ ኃጢአት የለበትም። ምንጩ ደግሞ ይሄ ነው። ሰይጣን ይያዛል፣ ሐሰተኛውም ይያዛል። ምጽአቱን በጣም እጠብቃለሁ። ለምን? ሰይጣን የሚቀጣበት የሚያዝበት ቀን ስለሆነ። ሶስተኛ ለቅዱሳን ሰማዕታት ፍትህ የሚሆንበት ቀን። መቼም እቺ ምድር ታውቃለህ በብዙ መልኩ ፍትህ የጎደለባት ምድር ነች። እኛ ሀገር እንኳን በብዙ መልኩ ፍትህ የጎደለበት መንገድ አለ እና ስለ ክርስቶስ ኢየሱስ ብለው ዋጋ የከፈሉ ሰዎች ደግሞ ፍትህ የሚያገኙበት ነው። ራዕይ ምዕራፍ 6 ቁጥር 9 ራዕይ ምዕራፍ 6 ቁጥር 9 እና 10 ያ ብዙ ማዕተብ ነው የተፈታው። አምስተኛው ማዕተብ በተፈታ ጊዜ ስለ እግዚአብሔር ቃል ስለ ጠበቁት ምስክር የታረዱትን የሰዎችን ነፍስ ከመሰዊያ በታች አየው። ምንድን ነው ብሎ እያሉ ያየው? በታላቅ ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንስ በምድር በሚኖሩት ላይ እስከ መቼ አትበቀልም? እያሉ
ከማተቡ በታች ነበሩ፣ ማተቡ ግን ተፈታ። ከዛ በኋላ ታነቧለ ፍትህ ሲሆን ስለ ወንጌል ዋጋም በጣም ይከፍላል። አሁን ሰሞኑን ሲሪያ በበሽር አልአሳድ ከወደቀ በኋላ የኢስላሚክ አቀንቃኝ የሆነ ስቴት ነው አገሩን መምራት የጀመረው እና የኮፕቲክ ክርስቲያኖች የሶሪያ ክርስቲያን የቆዩ ናቸው። ሶሻል ሚዲያ ላይ ተኮነ ሲገደሉ መከራ ሲቀምሱ፣ ኮንጎ ውስጥ ቅርብ ጊዜ ወደ 27 የሚሆኑ ሰማዕት የሆኑ የተገደሉ ክርስቲያኖች አሉ። ኒጀር፣ ናይጄሪያ በሌላኛው ድንበር በኩል አሁንም ቦኮ ሃራም ያለበት አካባቢ ቤተክርስቲያን ይቃጠላል፣ ቅዱሳን ይገደላሉ። እዚህ ደግሞ ታውቃለህ ስልጤ፣ ወራቤ ምናምን ወደ ሀላባ በግልጽ በአደባባይ ወንጌል መስራት የማይቻልበት ቤተክርስቲያን ድንጋይ የሚወረወርበት፣ አንዳንድ ቅዱሳን የሚደበደቡበት፣ እዚህ ቡታጅራም ላይ እንደዚህ አይነት ዜናዎች እንሰማለን። ወደ ጅማም አካባቢ ቅርብ ጊዜ መካኒስ ቤተክርስቲያን ላይ ጥቃት ደርሶ እናያለን። ታሪክ ወደ ኋላ ሳብ ካደረግን ደግሞ 130 ኪሎ ሜትር ከዚህ ወደ ደብረ ብርሃን ደግሞ አባ እስጢፋኖስ ተከታዮቻቸው ደቂቀ እስጢፋኖስ ተከታዮችን በሙሉ የደም ጎርፍ እስከሚሆን ድረስ ብዙ ሰማዕት የሆኑ የተገደሉበት ታሪክ አለ። አሁንም ድረስ ወደ ሰሜን አንዳንድ አካባቢዎች ላይ ቤተክርስቲያን በስደት ብዙ ቅዱሳን በመከራ ውስጥ እንዳሉ አውቃለሁ። ቅርብ ጊዜ ላስቲክ አካባቢም ወደ ሰሜን አንድ አካባቢ ስሙን ባልጠቅስም ፓስተር ቤተክርስቲያኑ ላይ ድንጋይ ተወርውሮ መጋቢው ታስሮ ከዛ ተመልሶ ደግሞ በብዙ ጥረት ተፈቶ ያለበት አሁን እንኳን እኔ እናንተ እያወራን ብዙ ቦታ ቤተክርስቲያን በጭንቅ ቅዱሳን በመከራ ውስጥ ያሉ አሉ፣ እየተገደሉ ደማቸው እየፈሰሰ ያሉ ስለ ወንጌል ዋጋ የሚከፍለዋል። እንደኔና እናንተ ደዘና ብለው ቁጭ ብለው ጌታ ማምለክ የማይችሉ ብዙ ቅዱሳኖች አሉ። ግን ደማቸው እንዲሁ ፈሶ አያልቅም። የከፈሉት ዋጋ ከንቱ አይሆንም። በላይ ያለው መዝጋቢው በደንብ ይመዘግባል። ቀን አለ ነው ማተቡ የሚፈታበት፣ እግዚአብሔር የሚፈርድበት፣ መልስ የሚሰጥበት ቀን አለ። ለምን ነው ምጽአቱን የምጠብቀው? እነዚህ ስለ ክርስቶስ ኢየሱስ ዋጋ የከፈሉ ሰዎች በሙሉ እግዚአብሔር ስለከፈሉት ዋጋ መልስ የሚመልስበት ቀን ስለሆነ በታላቅ ሽርጉድ ነው ምጽአቱን የምጠብቀው። በታላቅ ጉጉት ነው የምጠብቀው፣ እግዚአብሔር ስለሚፈርድ ነው። የመጨረሻው መንግስተ ሰማይ ደግሞ በእርሱ ላመኑት የሚሆንበት ቀን ነው። ቢሎንግ የምናደርገኛ በክርስቶስ ኢየሱስ ላመን መንግስተ ሰማይ የኛ የሚሆንበት ቀን ስለሆነ ነው። ስለዚህ ሶስተኛው ዛሬ እየተነጋገርን ያለ ነው ጸጋው ነገ ላይ ስንል ምጽአቱን እንድጠብቅ ያደርገኛል። ወደ ቆሮንቶስ እንመለስና እንደ ሐሳብ አንስቼ የሚጨምረው ካለ ጨምረን እንጨርሳለን። ቁጥር 9 የመጨረሻው ሐሳብ ማለት ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው ይላል። በጣም ደስ የሚል አየ ክርስትናችን እውነተኛው እንደ መጽሐፍ ቅዱስ የሆነው ክርስትና ወደ ተቋም አይደለም፣ ወደ ህብረት ነው ይጠራል። አንዳንድ ሰው በተቋም ውስጥ አለ ግን ህብረት የለውም። ከጌታ ጋር ቀጥተኛ ግንኙነት መጽሐፍ ቅዱስ ማንበብ፣ መጸለይ፣ ዲሲፕሊን የሆነ ፌሎሺፕ የለውም። ተቋም ውስጥ ተደብቋል እንጂ ንክኪ የለውም፣ ህብረት የለውም። ከጌታ ጋር እንዴት ነስትለው ሙሉ ወንጌል አባል ነኝ ይላል፣ ቃለ ሕይወት አባል ነኝ ይላል፣ መካኒስ አባል ነኝ ይላል። እነሆ ስለ ተቋም አይደለም ማወራ። እንዴት ነው ወደ ህብረት ነው የገባኸው፣ ወደ ተቋም አይደለም። ዮሐንስ ወንጌል 17 ጌታችን የመጨረሻ ጊዜ በምጥ የጸለየው ጸሎት ይሄ ነው። አባት ሆይ እለምንሃለሁ፣ አንተ በእኔ እንዳለ እኔ በአንተ እንዳለው እለምንሃለሁ፣ እነዚህ በእኛ ይሁኑ። የመጨረሻው በምጥ የጸለየው ጸሎት ወደ ህብረት እንድንገባ ነው። ሐዋርያት ሥራ ምዕራፍ 2 መንፈስ ቅዱስ መጥቶ ከተተን። ስለዚህ ይሄ ጸጋየው ከዛ ጋር አድኖኝ በቃል በእውቀት በስጦታ ሙሉ አድርጎ አሁን አበልጽጎኝ አስቀምጦኝ ለምጽአቱ ደግሞ እያዘጋጀኝ ነው። ይሄ ሁሉ ሲሆን ግን ወደ ጌታችን ወደ ኢየሱስ ክርስቶስ ህብረትን ይጠራል። ዛሬ 4 ኪሎ ዶክተር አብይና ወይዘሮ ዝናሽ ፈርስት ሌዲ ራት ጋብዘዋል። ቴብላቸው ላይ ቁጭ ብለህ ህብረት ታደርጋለህ ቢባል ማይ ጉድነስ በቃ ሽር ጉዱ ሌላ አይደለም። እሺቱ እንደው ትርጉሙ ብዙ አይሆንብን። ዛሬ ዋይት ሃውስ ተጠርተሃል። ዶናልድ ትራምፕ ከጠፋኝ ሚስቱ ስም ከእሷ ጋር በቃ ዋይት ሃውስ ዲነር ተዘጋጅቷል። 2 ሰዓት ፈቅዶልሃል። ከእሱ ጋር ቁጭ ብለህ ታወራለህ።
ምንም ሚዲያ ምናምን የለም። በቃ አቤት የቱን ልብስ ነው የምታረገው? አብሻ ልብስ ነው የምታረገው? ሱፉን ነው የምታረገው? ምንድን ነው የምታወራው? ጸጉር ቁርጥ ዝግጅት፣ እኔ እንጃ ምኑ ከምኑ ይያዛል ጭንቀቱ። ጌታን ስቀበል ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት እንደው እዛ ሰፈር ዝም ብዬ ተካፋይ አይደለም፣ ወደዛ ወደ ስላሴ ህብረት ውስጥ ነው የገባሁት በጸጋው በኩል። ጸጋው እኮ አሜዚንግ ነው በእውነት ዳንኩበት፣ በለጸኩበት። አሁን የበለጸጉ ሲባል መቼም ከደመና በታች ያለ ያስኩት ጨበኩት ምናምን ብለው ሚንከባለሉትን አይደለም። ክርስቶስን በማወቅ ውስጥ ያለውን በልጸግና፣ ስለ ወንጌል በመናገር ውስጥ ያለውን በልጸግና፣ የጸጋ ስጦታ በመካፈል ውስጥ ያለውን በልጸግና ነው የምናወራው። እኔ እናንተ ምጽአቱን ደግሞ ሽር ጉድ ብዬ ወይኔ መጣብኝ የምል አይደለሁም፣ መጣልኝ የምል ነኝ። አሁን ማንኛውም ልጅ መቼም አባቱ ሲመጣ ወይኔ መጣብኝ ብሎ ያለቅሳል። መጣልኝ ጠዋት ነው እንደውም ስትለየው ነው የሚያለቅስ። ይሄን ሁሉ ያደረገኝ ወደዛ ህብረት የጠራኝ ምጽአቱ ነው። ወደ ህብረት ነው የመጣ ነው። በህብረት መደራደር የለብን። አሁንም በጣም ደስ የሚለው የጸጋው አልቲሜት ጎሉ ህብረት ውስጥ መደባለቅ ነው። ባለፈው ትምህርት እያዘጋጀው ነገር ነበር እና በጣም ደስ ያለኝ ሆል ባይብል የተጻፈው አንድ ስቶሪ እየተናገረ ነው። ከዛ ፍጥረት እስከ ራዕይ አዳምን ቦታውን መልሰው ሆል የባይብል ኮንሰፕት ከመጀመሪያ እስከ መጨረሻ ያለምንም ባውንደሪ የነበረውን የአዳምንና የእግዚአብሔርን ቦንድ መመለስ ነው፣ ሪስቶር ማድረግ። ባይብል ምናልባት 66ቱም ክፍል አንድ ነገር እያወጁ ነው እንመልሰው፣ የእግዚአብሔርና የሰውን ሪሌሽን ፌሎሺፕ ሪስቶር ነው። ኦኬ ጸጋው የማይገባን ነበረ። በክርስቶስ በማመን ጸጋው ይሄ ያለ ልክ የሆነው ጸጋው ለሰው ተሰጠ። እውቀትን ጨመረ፣ ንግግርን ለወጠ። ከዛ በኋላ በጸጋው ደግሞ ቤተክርስቲያን እንድትታነጽ ሆነ። ከዛ እሱም ደግሞ እስከ መጨረሻው ድረስ ያበቃል። አብቅቶስ በቃ ጀስት ዘላለም ወርሺፕ እያደረጋችሁ ቀጥሎ አይደለም፣ ወደ ጉባኤው ነው የቀላቀለው፣ ወደ እግዚአብሔር ጉባኤ ነው። ደግሞ በጣም አንድ ደስ የሚል ነገር አለ። የታመነ ነው ደግሞ ይሄ ያስጀመረው ጌታ የሆነ ሰዓት ላይ ቅድም እያልን ነበር፣ በቃ እስከዚህ ድረስ እኔ ቀጥያለሁ መጥቻለሁ፣ ከዚህ በኋላ ያለችውን ደግሞ 2 ኪሎ ሜትር 20 ዓመታቶችን ምናምን በቃ በራስ ቀጥል የሚል አይደለም። የታመነ ያስጀመረ ያስጨርሳልና ሁሌ እንላለን ዋና ላይ አንድ ፕሪንሲፕል ነው የሚሰራው፣ ራስን መልቀቅ እና ራስን በመልቀቅ እኔ ብዙ ጊዜ ባለመኮማተር ቅድም እያልን ነበር፣ ራስን በመልቀቅ በጣም ብዙ ነገሮች ይፈታሉ እያስባለሁ። ጸጋው ላይ የታመነ ነው። በጣም ሹር እንሁን። ያለኛ ኢንቮልቭመንት ብቻውን የሚያደርስ ስለሆነ ብቻው ወደ እግዚአብሔር ህብረት ያስጠጋን ስለሆነ ጀስት ሊን እሱ ላይ እናድርግ። መጨረሻችን ደግሞ በጸጋው ያልቃል ማለት ስሙ ይባረክ። ጌታ ይባርክ። እንግዲህ የተወደዳችሁ በዚህ 3 ሳምንት አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 4 እስከ 9 ላይ ቅዱሳን በረከት በሚል ጸጋው ትላንትና ድኖናል። ዛሬ ደግሞ በእውቀትም በቃልም በጸጋ ስጦታም ባለጸጋ አድርጎናል። ነገ ደግሞ ለምጽአቱ ያዘጋጀናል ብለን ይህንን ተነጋግረናል። አይሆፕ እንደተባረካችሁበት እንደምትጠቀሙ ተስፋ አደርጋለሁ። ዛሬ የምንለው ነው፣ በጸጋው ላይ ራሳችሁን አስቀምጡ፣ ራሳችሁን ልቀቁ፣ በዚህ ጸጋ ላይ ተደገፉ፣ እስከ መጨረሻው በክብር ያጸናቸዋል። ለእኛም ለተናጋሪዎችም ደግሞ ለምትሰሙ ለእናንተም በማንኛውም በህይወታችን ጉዳይ ጸጋ ከጎደልን ደግሞ እግዚአብሔር ጸጋን ያብዛልን። አንድ ቃል አለ ዕብራውያን ላይ እንግዲያውስ ምሕረት እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን የኛ ስራ መቅረብ፣ አፕሮች ዘ ትሮን፣ ጸጋ ዙፋኑን ቅረቡ እንጂ ምሕረት ቢያስፈልግ ጸጋ ቢያስፈልግ ዛሬ የሚሰጣን ከጸጋ አትጉደሉ፣ እንዳስጀመራችሁ ያስጨርሳችኋል። ሁላችንም እስከ ፍጻሜ እንድንጸና ጸጋ ይብዛልን። በጣም እንወዳችኋለን። ይህ መልእክት ለሌሎች እንዲደርስ ማጋራታችሁን አትርሱ። ተባረኩ።